ሰላም ጤና ይስጥልን። አንድ ደቂቃ ዜናዎች ነን። የዜና ጥንክራችን ላይ እንገኛለን። አብራችሁን ቆዩ። የበላይ ዘለቀ ዕዝ ማዕከላዊ ደንቢያ አውራጃ በጎንደር ግንባር የተካሄደው ውጊያ ተከትሎ 78 የብልጽግናው ሰራዊት አባላትን ከጥቅም ውጭ ማድረጉን ፋኖ አስታወቀ። በአገዛዙ የበላይነት የሚመራው የምክክር ጉባኤ ፍጹም አደጋ እንደገጠመው ተሰማ። የአገዛዙ የስልጣን አጋር የሆነው የፖለቲካ ኃይሎችን ጭምር የተቃውሞ ድምፅ ማሰማታቸውን ቀጥለዋል። አፋብን በበኩሉ የአዲስ አበባ ህልውና አደጋ በትግላችን ይቀለበሳል ሲል ገልጿል። ህወሓት ዳግም በሁለት አቅጣጫ ውጊያ መጀመሩ ተሰምቷል። ናይሮቢ ላይ ለስምምነት የብልጽግና መንግስትና ህወሓት ሊያደርጉት የነበረው የዝግ ውይይት አጣብቂኝ ውስጥ መግባቱ ተነግሯል። የህወሓት ኃይሎች በዛሬው ዕለት አማራ ክልል ቆቦ ከተማ ሰብሮ በመግባት በመከላከያ ሰራዊት ላይ ድንገተኛ የተባለ ተኩስ ከፈቱ። በከባድ መሳሪያ የታገዘው ተኩስ 2 ሰዓት ያህል ውጊያ መደረጉ ተገልጿል። በኢትዮጵያና ሱዳን ድንበር አቅራቢያ በሁመራ ትይዩ በሸረሪና ቀጠናዎች አዲስ ወታደራዊ እንቅስቃሴ መኖሩን የወጡ መረጃዎች አመልክተዋል። የሱዳን አጋር ኃይል የሚባሉ ኃይሎችም ተጨማሪ ኃይሎችና ተሽከርካሪዎች እንዲሁም የእግረኛ ሰራዊት ወደ አካባቢው ማስጠጋታቸውን የወጡ መረጃዎች አመልክተዋል። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።